ፋኖች መቼም አደገኛ አይደሉ? አያችሁ መረጃው እኔም መረጃ አገኝ የነበረው ለመላኩ ዘዘው ወንድም የተለቀቀ መረጃ ነበረ። ኔትወርክ ነበረ እኔም ስጠቀም የነበረው መረጃ ቶሎ ቶሎ ይደርሰን የነበረው የጎጃም ምናምን በሳተላይት ስልክ ያላቸው በምናምን ነው ሾለክ እያለ የሚደርሰን እንጂ አሁን ኢንተርኔት ሲከፈት መንገድ ሲከፈት የሚወጣውን ጉድ ታውታላችሁ። የሚወጣውን ጉድ ማለት ነው። ተመልከቱ። በእንዲህ አይነት ሁኔታ በእንዲህ አይነት ስራ እግዚአብሔር ስራውን ሰራ። እንዲህ ውስጥ እያለ ነው አማራ ትግል የሚያደርገው። ጎንደር ምንድን ነው የገጠማቸው? ፋኖቹ ምንድን ነው የገጠማቸው? ሀገር ሊያደርጉ ሌላው ሊያደርጉ መጡ። ለምሳሌ የብልጽግናን አመራሮች እያስወገዱ ነበር የመጡ። የአማች ጋብቻ አለ። የህገወጥ የመሳሪያ ነበረ። የብአዴን ፋኖ አለ። የድሃ መሬት እየቀማ እየከበረ የብአዴን ፋኖ አለ። ጉዳዩ አማራ ሳይሆን ወልቃይት መሬቱ ላይ አይኑን የተከላለ የቀበሌ ቤት ተሰጥቶት መንግስትን እንደ እግዚአብሔር የሚያያለ። ጎንደር ከባድ ነበረ። የመጡት ፋኖች ግራ ገብቷቸው ነበረ። እነ ሻለቃ ሰፈር መለስ የግዳቸውን ወደ ጦርነቱ ውስጥ ከገቡ በኋላ ከአድማ ብተና ጋር በመነጋገር ከአድማ ብተና ጋር ተደራድረናል በማለት እሳት የላሱ ፋኖዎችን ከመከላከያ ጋር እንዲገጥሙ በቃ እኛ እንዋጋም እናንተ ተዋጉ ብሏቸው እነሱ ገብተው የጦር ሲጀምሩ ይሄ አድማ ብተና የተባለው ጎንደር የተቀመጠው የብአዴን ኃይል መልሶ ከጀርባ ልጆቹን መታቸው። ጎንደር ገና ዋጋ ትከፍላለህ ብለው ሲሄዱ ጎንደር መናበብ አልነበረም። ጎንደር ክፍተት ነበረ። ጀግኖች መጥተው ነበር። በፌስቡክ ላይ በምናምን ላይ እንደዚህ አይነት ታንክ ማረክን እንደዚህ ምናምን ውሸት በውሸት ድል አይገኝም። ክርስቲያን ሆነ ምን ሆነ አይገኝም። አንዳንድ ሙስሊም ጎንደሬዎችም አኩርፈናል ብለው ቁጭ ብለው መንገድ ይመሩ ነበር። ለመከላከያ ምናምን ይሰጡ ነበር። የሚያዋጣችሁ አብራችሁት የምትኖሩት ህዝብ ነው የሚያዋጣችሁ። ድሉም ትንሳኤውም እኩል ነው። ጎንደር ወድቆ እናንተ አትከብሩም፣ ጎንደር ከብሮ እናንተ አትወድቁም። እጣ ፋንታችሁ አንድ ላይ ነው። በጣም መስተካከል ያለበታል። ይህ አሜሪካን ያለው ደግሞ የአማራ ማህበር የሚባል አለ። እንደ አሜባ የበዛ ነው። ቁጥራቸው አጨርሱትም። ተከፋፍሎ ነው። ያንን ብር እየሰበሰበ የሚሰጠው ደግሞ ለማን ነው? ለማይዋጋው ድራፍት ለሚጠጣው 3 ሴት ይዞ ለሚተኛው መሬት ቤት ቪላ ለሚሰራው ህንፃ ለሚገነባው የወልቃይት ስኳር ፋብሪካ ብሎ መለስ ዜናዊ እዛ ያስገባው ብረት ጄኔሬተር አውጥተው የሸጡት እነዚህ የብአዴን ፋኖች ናቸው። አውጥተው የሸጡት ያንን ብረት አምጥተው ፎቅ እየሰሩ ያሉ አሉ። ጎንደር ከተማ ውስጥ ፎቅ እየሰሩ ያሉ አሉ። ብረቱን ከዛ አምጥተው ጄኔሬተሩን ደብረ ብርሃን ወስዶ የሸጡታሉ። እናገኘው ተሻገር ሰሊጡን ከጎጃሞቹ ባለሀብቶች ጋር ተነጋግረው ሽጠው ወደ ኪሳቸው ያስገቧል። ጎንደር ገና መጥራት አለበት። በድፍረት ካልተነጋገርን በድፍረት ካላወራችሁት የለም። እኔ የምናገረው ለምንድን ነው? የነፃነት ቀኔ እንዲቀርብ ስለምፈልግ አለባብሰው ቢያርሱ በአረም ይመለሱ ስለሚባል የአማራ ማህበር የሚባል እስካሁን መግለጫ አልሰጠም። ይህ ሁላ ነገር ኖሮ አልሰጠም። ምክንያቱም አብዛኛዎቹ የአማራ ማህበር የሚባሉት ሰዎች ስገመግማቸው ሳያቸው ስወጣ ስገባ ሁለት ማንነት ያላቸው ድብቅ ማንነት ያላቸው ሁለት ደማዊ ማንነት ያላቸው ከኤርትራ ከትግሬ ከኦሮሞ የሆኑ ቅማንት ነን የሚሉ የአማራን ትግል ጠልፈው የያዙ በስብናቸውም የወረዱ የዘቀጡ አንዳንዶቹ ማለት ነው። ሁሉንም ማለት ያለ አንዳንዶቹ መሪ መሆን የማይገባቸው ወራዶች ህዝብ እንዳይስማማ የሚያደርጉ ፋኖ ጋር
እየደወሉ ከከሌ ጋር ማሰራ ከሆነ ከኛ ጋር ምሰራ ከሆነ ብር እንሰጣለን ምናምን እንሰጣለን፣ የጎደላችሁ እናሟላለን። አንድ እንዳይሆን የሚያደርጉ ወደ አንድነት እንዳይመጣ የሚያደርጉ ብአዴን መኖር አለበት የሚሉ የብአዴን የቤት ውስጥ ባሪያዎች፣ አሽከሮች ብአዴን በራሱ አምሳል ቀርጾ ያስቀመጣቸው ጥቅም ያቦች ናቸው። እነዚህ መፍረስ አለባቸው፣ መፍረስ አለበት። ከጎጃም ከጎንደር ከወሎ ከሸዋ የሆኑ ሙስሊም ክርስቲያን የሆኑ ሀገራቸውን የሚወዱ እውነተኛ ሀቀኛ የተማሩ ስብዕና ያላቸው በሽርሙጥና በግልሙትና ውስጥ የሌሉ የከበሩ አዎ ተብሎ የሚጨበጨብላቸው ሲመጡ መንገድ የሚከፈትላቸው ቁጭ ያለ የሚነሳላቸው ሰዎች መርጣችሁ መርጠን አዎ በውጭ አንድ ግዙፍ የአማራ ማህበር መመስረት አለበት። አንድ ቋት ያለው መመስረት አለበት፣ መመስረት አለበት። ምን አገባ የምትል ልትወርጃ ገደል ትገባለህ፣ በአናት ትተከላለህ፣ በአናት ትተከላለህ። ነፃነት የናፈቀኝ ሰው ነኝ። እንዳንተ ጋለሞታ አይደለሁ፣ እንዳንተ ጋለሞታ አይደለሁ። አንተ ተኝተህ አንተ እየተርመጠመጥ እኔ ፊት ለፊት ወጥቼ አዎ መከራዬን እያየሁ አላፍርበትም፣ አልጸጸትም፣ አንገቴንም አልደፋም። አማራው አንተ ነህ። እናትህ ናት የምትደፈረው፣ ወንድም ነው የሚገደለው። ከባህር ዳር አሁን 2000 ሰው ነው 500 ሰው ተገሎ ተቀብሯል። ወገንህ ነው፣ አባት እናቱ ዘመድን የተገደለ ሲቪሊያንስ ናቸው፣ ነፃ ሰዎች ናቸው እየተረሸኑ እየተገደሉ ያሉት። አንተ አሜሪካ ተቀምጠህ ትፈራለህ። ቦቅቧቃ አታሰባስብም፣ አንድ አታደርግም፣ አንድ አትሆንም። ልኩስኩስ ልሙስሙስ ወንድነት የሌለ የወንድነት ወኔ የተሰለበ በቴዎድሮስ በአፄ ቴዎድሮስ መፎከር እንጂ የአፄ ቴዎድሮስን ስራ መስራት የማትፈልግ በበላይ ዘለቀ መፎከር እንጂ የበላይ ዘለቀን ስራ መስራት የማትፈልግ በአፄ ሚኒሊክ በአፄ በንጉስ ሚካኤል መፎከር እንጂ የእነሱን ስራ የማትሰራ ስንት